አርጀንቲና ለዓለም ዋንጫ ማለፏን አረጋገጠች። በ2026 የዓለም ዋንጫ ማጣሪያ አርጀንቲና ብራዚልን 4-1 አሸነፈች። ሌሊት 9:00 ሰዓት ላይ በቦነስ አይረስ ጨዋታዋን ያደረገችው አርጀንቲና ትልቁን ደርቢ በማሸነፍ 4 ጨዋታ እየቀራት በትልቁ መድረክ መሳተፏን አረጋግጣለች። በሞኑሜንታል ስቴዲየም በተደረገው ጨዋታ ሁሊያን አልቫሬዝ፣ ኢንዞ ፈርናንዴዝ፣ አሌክሲስ ማክ አሊስተር እና ጁሊያኖ ሲሞን የአርጀንቲናን የማሸነፊያ ግብ አስቆጥረዋል። ማቲያስ ኩንሃ የብራዚልን 1 ግብ አስገኝተዋል። እንደ ሊዮኔል ሜሲ፣ ላውታሮ ማርቲኔዝ እና ፓውሎ ዲባላ አይነት ወሳኝ ተጫዋቾችን በጉዳት ሳይዝ የገባው ስብስብ ከጨዋታ ብልጫ ጋር የምንጊዜም ተቀናቃኙን አሸንፏል። በ115ኛው ደርቢ በምድቡ 10ኛ ጨዋታውን ያሸነፈችው የዓለም ሻምፒዮኗ ሀገር በ31 ነጥብ ስትመራ ካደረገቻቸው 14 ጨዋታዎች 6ቱን ብቻ ያሸነፈችው ብራዚል ከተቀናቃት በ10 ነጥብ ዝቅ ብላ ወደ 4ኛ ደረጃ ዝቅ ለማለት ተገዳለች። 6 ሀገራት በቀጥታ በሚያልፉበት ማጣሪያ ቬኔዙዌላ ፔሩን 1-0 አሸንፈዋል። እንዲሁም ቺሊ ከኢኳዶር 0-0 ተለያይተዋል።